አምቡላንስ አሁኑኑ አምቡላንስ ጥሩ። አይዲን ኡሚድ ይህንን ሰው ፈልጉት አሁኑኑ ሄዱ ፍጠኑ። የርሃን ያለ ወርሃን እባክህ እንዳትሞት ወርሃን። ምንድን የተፈጠረው? ቆይ እባክህ እንዳትሞት ወርሃን፣ መጀመሪያ እውነቱን ተናገር። ሁሉንም ያደረገው ፈህሚ ኮጃቤ ነው። የአንተን ቤተሰቦች ያስገደላቸው ሙስጠፋ ኮጃቤ ነው። ስማኝ፣ አቶ ፈህሚ ልጁን ለማዳን ብሎ የኔን ሕይወት አበላሽቶታል። ቺናር አሁንስ አመንከኝ። ይሄ ፈህሚ ኮጃቤ የተባለ ሰው ነፍሰ ገዳይ ነው። እናትና አባትህን ገደለ፣ ከዛ እህቴንም ገደላት፣ አሁን ደግሞ ወርሃንን ገደለው። ፈህሚ ኮጃቤ ጥሩ ሰው እንደሆነ ያስመስላል፣ ግን ጥሩ ሰው አይደለም። ይሄ ደግሞ በጣም ግልጽ ነው። ቺናር ይሄ ጉዳይ አይታይም ወይ? ቺናር እስካሁን የት ሄዶ ይሆን ደግሞ? እስኪ እጄ ዞር ብዬ ልየው። እህቴ ሱዛን እንዴት አደርሽ? እንደምን አደርሽ ወይዘሮ ዴኒስ? ቺናርን አይተሽዋል እንዴ? አዎ፣ ቺናር በረንዳ ላይ ነው። እሺ፣ በጣም አመሰግናለሁ። ቺናር፣ እዚህ ምን እያደረክ ነው? እያሰብኩ ነው። እዚህ ከመጣ ምን ያህል ጊዜ ቆየ? እስካሁን አልተኛም? መተኛት አልቻልኩም። ምንድን ነው የሚያስጨንቅ ቺናር? የኔ ውድ ምን ሆነ ነው ዝም ያልከው? ቆይ ዴኒዝ፣ በጣም ግራ ተጋብቻለሁ። ጭንቅላቴ ውስጥ ብዙ ጥያቄዎች አሉ። ለእነሱ ምንም አይነት መልስ የለኝም እና ምን ማድረግ እንዳለብኝ አላውቅም። እንደዚህ ግራ ያጋባ ምንድን ነው? ተኪንን ያነጋገረው ሰው ነው? ስሙ ማን ነበር? ኦርሃን አክሱ። አናገርከው እንዴ? አዎ አናገርኩት። እና ምን አለ ታዲያ? ቺናር ንገረኝ፣ ስለ ቤተሰብ የሆነ ነገር እንደሚነግር ሲነግር ነበር። እኔን ለማታለል እየሞከሩ ነው፣ ወይም ደግሞ እስካሁን እያመንኩ የመጣሁት ነገር ሁሉ ውሸት ነው ማለት ነው። ምን ነው ታሪክ፣ ስራን ጨረስክ እንዴ? ጨርሻለሁ። ኦርሃን አሁን ምንም መናገር አይችልም። ምንም ነገር መናገር አይችልም። አብቅቶለታል። እርግጠኛ ነህ ግን? ኦርሃንን አስወግደነዋል። በቃ ሰውየው ሞቷል። አሁን እረፍት ማድረግ ትችላለህ። ከዚህ በኋላ ደግሞ አንተን ሊያስጨንቅ የሚችል ሰው ሊኖር አይችልም። አንዱ ተወግዶ ሊሆን ይችላል፣ ግን ተኪንን እስካላጠፋ ነው ድረስ ማረፍ አንችልም። ከኦርሃን ሞት ጋር የሚያገናኝን ነገር እንዳለ ሳይገባው አይቀርም። ስለዚህ ጥቃቱ መፈጸሙ አይቀርም። አሁን ተኪንን እከታተለዋለሁ። አሁን እሱ ብቻ በቂ አይደለም ሳዲቅ። እሺ፣ በፍጹም ጥቃት እስከሚፈጽም ድረስ መጠበቅ አንችልም። ከእሱ አንድ እርምጃ ቀደም ብለን መገኘት አለብን። እሺ እባክህን። እንደውም ከእሱ በጣም ፈጥነን መገኘት አለብን። እሺ እባክህን።
በቃ እንደምን አደርክ? እንደምን አደርክ ወንድሜ? ኦዝጉር፣ ዛሬ በጣም ትልቅ ቀን ነው። ጓጉቻለሁ። ሁሉም ነገር አንተ እንደምፈልግ ይሆንልሃል። አንተ ግን ደህና ነህ? ውይ፣ የቤተሰብ ችግር እንዳጋጠመህ ነግረኸኝ ነበር አይደል? በጣም አዝናለሁ። አይ ትልቅ ነገር እኮ አይደለም። ያው አንተም ብዙ ችግሮች አሉብህ እና እኔ ቤተሰብ ውስጥ ያለው ነገርም ተመሳሳይ ነው። ልረዳ የሚችለው ነገር አለ? አይ የለም ወንድሜ፣ ብቻ አንተ ከኦይኩ ጋር ታረቅና ደስተኛው ነው። እኔ የምፈልገው ያንን ብቻ ነው። ኦዝጉር፣ በአሁኑ አሳካዋለሁ። ይኸውልህ ስማኝ፣ ያላንተ ይህን ማሳካት በፍጹም አልችልም። እንግዲያው ስንጀምራ ታዲያ አይመስልም? ና እና አሁን ልደውልለት? እሺ፣ ደውልለት። እሺ አቤት ኦዝጉር። ሰላም ኦይኩ፣ ለማውራት ጊዜ እንደሚኖርሽ ተስፋ አደርጋለሁኝ። ገና ከቤት ልወጣ ነበር። ምን ነው? እሺ ዛሬ እዚህ ማታ የሚመጡ እንግዶች እንዳሉ ታውቂያለሽ አይደል እንዴ? የራሳቸው የምግብ አቅራቢ ድርጅት ጋር ስምምነት አድርገዋል። ስለዚህ የራሳቸው አስተናጋጅ ነው የሚኖራቸው። ስለዚህ እኛ እናስፈልጋቸውም ማለት ነው። ስለዚህ ምናልባት እዚህ ትንሽ መቆየት ብትችይና ወይም ደግሞ በኋላ ላይ መምጣት ብትችይ ደስ ይለኛል። አንቺስ ምን ታስቢያለሽ? ንገሪኝ። እሺ በቃ እመጣለሁ። ምንም ችግር የለውም። ሰዓቱን ብቻ አሳውቀኝ። እሺ እንገናኛለን። ሰላም ሁኚ። እንገናኛለን። ወንድሜ ተልኳችን ተሳክቷል። በጣም ጥሩ። እንግዲያውስ እንደዛ ከሆነ እንጀምር። እሺ እንጀምር። እንዴት አደርሽ? እንዴት አደርሽ? የሆነ ነገር ቢና ከዛ ወደ ስራሽ ትሄጃለሽ። ቁጭ በይ። ዛሬ አብረን ቁርስ መብላት እንችላለን። ካፌ ውስጥ ዝግጅት ስላለ አርፍጄ ነው የምገባው። አይ በጣም ደስ ይላል። ከልጅ ጋር ቁርስ ከበላው በጣም ረጅም ጊዜያትን አሳልፌያለሁ። አይ ካፌ ስትይ አስታወሽኝ። የወይዘሮ ሌላ ልጅ መርት በጣም ነው ደስ የሚለው። በጣም ተጫዋችና ተግባቢ ልጅ ነው። ከእናቱ ጋር በምንም አይገናኙም። ልጄ ተመሳሳይ ናቸው። ምን ነው መርትን አትወጁም መሰለኝ? በእኔና በመርት መካከል ምንም ነገር ሊኖር አይችልም። የሥራ ባልደረባይ ብቻ ነው። ይኑር እያልኩሽ እኮ አይደለም። በአንቺና መርት መካከል ምንም ነገር እንደሌለ በጣም ግልጽ ነው። እሱ የሥራ ባልደረባሽ ነው። አሁን አንቺ ቀለበት አስረሻል፣ ግን ደግሞ ደስተኛ ትመስል። እማ ያደረኩት ነገር የለም፣ ግን አንቺን ልረዳሽ አልቻልኩም። ከትላንት ጀምሮ መርትን እያደነቅሽው ነው። የራስሽን አማች ግን አንድም ቀን አላደነቅሽው። ልጄ ወዴት ነው የምትሄጂው? የመብላት ፍላጎቴ ጠፍቷል። አንቺ ቢ ምን የሚያስቀይም ነገር ተናገርኩ? ፈህሚ ኮጃቤ የቻልከውን ነገር ሁሉ ሞክረሃል። ነገር ግን በአሁኑ አልተሳካልህም። ኦርሃን እንዳይናገር ማድረግ አልቻልክም። አሁን ቺናር እውነቱን አውቋል። መጨረሻ ቀርቧል። በቅርቡ ትጠፋለህ። ቤተሰቤን የገደለው ኦርሃን አክሱ አይደለም። እና ማን ነው ታዲያ? ሙስጠፋ ኮጃቤ ነው። ምን? ይሄ የማይመስል ነገር ነው። እንዴት እንደዛ ሊሆን ይችላል? እነሱ በኦርሃን ላይ ያላከውበት ነው። እሺ ግን ሙስጠፋ የሞተው በእሳት አደጋ ምክንያት አይደለም እንዴ? አዎ፣ ግን ደግሞ በቤተሰብ ሞትና በእሳቱ መካከል የ2 ቀናት ልዩነት ብቻ ነው ያለው። ዴኒስ፣ አልገባኝም። የቤተሰቦችን ሞት ጥፋቱን በሌላ ሰው ላይ ማድረግ ለምን አስፈለገ? እኔም አልገባኝም ዴኒስ። ቆይ ይሄንን ያደረገው ማን ነው ታዲያ? ፈህሚ። አባቴ ፈህሚ ነው የምትለው? አዎ። አታናግረው እባክህ ዴኒዝ። አሁን ማንንም አላምንም። እሱንም ሆነ ማንንም አላምንም። አባትህ ፈህሚንም አታምነው ማለት ነው? አላውቅም ዴኒዝ፣ ምን ማድረግ እንዳለብኝ ራሱ ዳ ገብቶኛል። ሰላም ልጆቼ፣ አንዴ ማውራት እንችላለን? አሁን በአስቸኳይ አንድ ስብሰባ ላይ መገኘት አለብኝ። በኋላ እንነጋገራለን። እሺ? እሺ፣ በኋላ እንነጋገራለን።
ቺናር ለምንድን ነው እንደዚህ ከእውነቱ የምትሸሸው? ኡሜት። አቤት አለቃ። አሁኑን ይህንን ወደ ቺናር ውሰደው፣ ፍጠን። እሺ አለቃ። ቺናር እውነተኛው ጠላት ፈህሚ መሆኑን ትረዳለህ። ደግሞ መረዳትም አለብህ። አንቺን ካገኘው በኋላ ሌይላ ከድሮ ፍጹም የተለየ ሰው ሆኛለሁ። የእውነቴን ነው መልሽ። ይህንን እንዴት እንደምልሽ አላውቅም። ይኸውልሽ፣ ነገር ግን ሁሌ ፈገግ እንዳልኩ ነው። ምክንያቱ ደግሞ አንቺ ነሽ። ምክንያቴ አንቺ ነሽ ወይዘሮ ሌይላ። እንዴት ደወለች? ሄሎ፣ አቤት። ውዴ ሌይላ እንዴት ነሽ? ደህና ነኝ ማርያ፣ አንቺስ? ደህና ነኝ። ፋሽን ቤት ውስጥ ባገኝሽ ደግሞ የበለጠ ደህና ሆናለሁ። ምን ማለት ነው? እኔ ኢዝሚር ውስጥ ነኝ ማሬ። ኧረ እውነትሽን ነው? እና ለምን አልነገርሽኝም? ሰርፕራይዝ ላረግሽ ፈልጌ። ፋሽን ቤቱ ጋር ነሽ? አሁን እሄዳለሁ። በቃ እዛው እንገናኝ። እሺ ማሬ። ሰላም፣ እንዴት ናችሁ? እንኳን ደህና መጣሽ ሲናም። እንኳን ደህና መጣሽ። እሺ፣ ዝግጅቱ እንዴት እየሄደ ነው? አስፈላጊውን ቪዲዮን አዘጋጅተን እንደምታየው ቤቱን ዘግተነዋል። ኦዝጉር፣ ፕሮጀክተሩን እኮ እስካሁን ማምጣት ነበረብህ። ረሳው? እንኳንም አስታወስከኝ ወንድሜ። አሁን ሄጄ አመጣዋለሁ። እሺ በቃ ኦዝጉር ሲመጣ እንጨርሳለን። እሺ፣ አሁን የኔ ተራ ነው። ኦይኩ ሴት አለች። ኦዝጉር አርፍዳ እንድትመጣ ነግሯታል። ስለዚህ ያው ቤቷን የምትሆነው የኦይኩን ቤት አድራሻ ታውቂዋለሽ? አይ የኦይኩ ቤት የት እንደሆነ እንዴት ላውቅ እችላለሁ? አድራሻዋን ጽፍልሻለሁ። እሷን ማሳመን ትችያለሽ አይደል? አዎ፣ አታስብ። ያው በኋላ እንገናኛለን። እሺ፣ ቻው። አቤት የኔ ውድ። ልጃችን አባቱ ናፍቆታል። እኔም ናፍቆኛል። አንቺ እንዴት ነሽ? እንዴት ነው አሁን ጤንነትሽ? ደህና ነኝ፣ ምንም ችግር የለም። የተናደድሽ ትመስያለሽ። ምን ነው? ይህን ብቻ ነው የምታስበው? ደህና ነኝ፣ ነገር ግን ተጨንቅ ያለው ለዛ ነው። የተፈጠረ ነገር አለ? አህ ያልችን ምንም የለም፣ ግን አንተ ከጎኔ የለህም። ችግሩ ይሄ ነው። በጣም ጥሩ በሆነው የእርግዝና ጊዜ ከኔ ጋር አይደለህም። ልጃችን በየቀኑ እያደገ ነው እና ይሄን የደስታ ጊዜ ከአንተ ጋር መካፈል እፈልጋለሁ፣ ግን ከጎኔ የለህም። ይኸውልህ የኔ ፍቅር፣ ልጄ አባቱ ካጠገቡ እንዲሆን ይፈልጋል። ተረዳው። ያልችን ታስፈልገናለህ። አዎ ልክ ነሽ። እኔም ታስፈልጉኛላችሁ። አሁኑን መጣሁ። እሺ። ያልችን ቆይ፣ እየሄድክ ነው እንዴ? አዎ፣ የሆነ ስራ አለብኝ። ከማን ጋር ነው? ቆይ አሁን ስለ እነዚህ ነገሮች ባለፈው አልተነጋገርም ነበር እንዴ? ያልችን አልገባኝም። እየቀለድክ ነው እንዴ? ጥሩ መስመር ላይ ስንገባና ልክ ነገሮች ጥሩ ሆነዋል ብዬ ማሰብ ስጀምር እየሮጥክ ወደዛች ሴት ቤት ልትሄድ ነው አይደል? ያቺ ሴት ብለሽ የምትጠሪያት ሴት የልጄ እናት ናት። ሊሰሙህ ይችላሉ። ቀስ በል።
አንተ እኮ የኔ ባል ነህ፣ ረሳኸው እንዴ? ደግሞ ሜሲን የምትባል ልጅ አለችህ። እማዬ፣ አባዬ፣ ችናር ለአባቴ ፈሚ አትነግረውም እንዴ? ዴኒዝ ኦርሃን የተናገረው ነገር እውነት ነው ቢለኝስ? እንደ ቤተሰብ የምታያቸው ሰዎች ናቸው ቤተሰብን የገደሉት ቢለኝስ ምን ላደርግ ነው? ውዴ፣ ከዚህ በላይ በዚህ ጥርጣሬ መኖሩ የሚከብድ አይመስልህም? አቶ ችናር፣ መልእክት አድራሹ የሆነ ነገር ይዞልህ መጥቷል። አመሰግናለሁ ሱዛን። ከማን ነው የሚለው? አላውቅም። እላዩ ላይ ምንም አይነት ስም የለም። አትከፍተው? ይሄ ምንድን ነው? ብቻዬን ባየው ደስ ይለኛል። እሺ፣ አንተ እንደፈለክ ይሁን። ከጧት ጀምሮ ከክፍሉ አልወጣችም። የረበሻት ነገር ያለ ይመስለኛል። ግን ደግሞ ምን እንደሆነ አላወቅኩም፣ ማወቅም አልቻልኩም። ቆይ ቀለበቱን አልፈለገችም ነበር? ግን እኮ ራሷ ናት የፈለገችው። ወይ የሆነ ችግርማ ገጥሟታል። ለዴኒስ ደውዬ ልንገራት። ሲናም እንኳን ደህና መጣሽ። ሰላም ወይዘሮ አይሴል። ኦይኩን ፈልጊያት ነበር ግን ሳልነግራት ነው የመጣሁት። ኦይኩ ክፍሏ ውስጥ ናት። ግቢ። አመሰግናለሁ። አቤት ሲናም፣ ዛሬ ደግሞ እዚህ ድረስ ምን አይነት ሀሜት ይዘሽልኝ መተሽ ይሆን? ጓጉቻለሁ። ስለ አንድ ነገር ላናግርሽ ነው የመጣሁት። ማለትም ለአንዴና ለመጨረሻ ጊዜ ላስጠነቅቅሽ ነው የመጣሁት። ላስጠነቅቅሽ? እኔና መርት የፍቅር ግንኙነት ልንጀምር ነው። ሌላ አሳማኝ የውሸት ታሪክ አተሽ ነው ይሄን የምታወሪ? የኔ ውድ ውሸት አይደለም፣ እውነቴን የምነግርሽ። አንቺና መርት አትልፊ፣ መቼም የሚሆን ነገር አይደለም። ኦይ ኩራስሽንም ሆነ መርትን ማመን ያለብሽ አይመስለኝም። በነገራችን ላይ ልታገቢ ነው አይደል እንዴ? አልገባኝም። ለምን የመርት የግል ህይወት ያሳስብሻል? ስሚኝ፣ መርትን እንደምወደው ታውቂያለሽ። እስከ ዛሬ ድረስ ጥሩ ሰው ስለሆንኩና አንቺን ስለማከብርሽ ነው ያልነገርኩት። በዚህ ጉዳይ ላይ ምንም ማድረግ እንደሌለብኝና በሁለታችሁ መካከል መግባት እንደሌለብኝ ነበር የማስበው። አሁን ግን ነገሮች ተለውጠዋል። የሚገርምሽ መርት አሁን እኔን ይወደኛል። እኔም መርትን በጣም ወደዋለሁ። ፍቅራችን ኃያል ነው። ስለዚህ በአጠቃላይ ከመርትም ሆነ ከእኔ ከዚህ በኋላ እንድትርቂ እየነገርኩሽ ነው ያለሁት። ኦ ወንድሜ፣ ቆይ ላግዝ። ወይኔ ሲታይ በጣም ነው እኮ የሚያምር። ምርጥ ሰው እኮ ነህ። በተደጋጋሚ ስነግርህ ነበር እኮ እንደዚህ አይነት ነገር ፍቅርህን በትልቁ ለመግለጽ በጣም ምርጥ ነገር ነው። ከመጓጓቴ የተነሳ መቆም ራሱ አልቻልኩም። መርት ተረጋጋ እስኪ። ኦይኩ እኮ እንግዳ አይደለችም፣ ፍቅረኛ ብቻ ናት። አዎ ትክክል ነች፣ ግን ለረጅም ጊዜ ተራርቀን ነበር። ስለዚህ አሁን ፍቅሬን ለእሷ በደንብ አድርጌ መግለጽ እንዳለብኝ አስባለሁ። ግን መናገር የሚችል ራሱ አይመስለኝም። ንግግርን ጽፍ አላዘጋጀም እንዲ? አይ በዛ መንገድ እንኳን አላደርገው። ከልቤ የተሰማኝን ነገር እዛው ነው የምነግራት። እንደዛ ባደርገው ነው ታማኝነት የሚሆነው። የእውነት ነው የምልህ፣ ጥሩ ውሳኔ ነው። በል እንግዲህ ምርት፣ በአሁኑ እናሳኳለን። ተስፋ አድርጋለሁ። እኔም እንደዛው። አሁንም በድጋሚ እየተጣላችሁ ነው? እሺ ምን ተፈጥሮ ነው? አይ ውዴ፣ እየተጣላን አይደለም። ታውቂያለሽ አባትሽ ትንሽ ሰሞኑን ስራ በዝቶበታልና በዛ የተነሳ። አባዬ ለምንድን ነው እማዬ አንተ ባሏ እንደሆንክና እኔም ልጅህ እንደሆንኩ የነገረች? አይ ልክ ስናደድበት የኮጃቤ ድርጅት አስተዳዳሪ ነኝና ምንም ማድረግ አልችልም ሲለኝ ነው እንደዛ ያልኩት። ከዛ እኔንና ኤሲንንም አትርሳን አልኩት። በዚህ እድሜያችን ልጃችን ልክ እንደ ልጅ ስንጣላ አይታናለች። በጣም ነው የሚያሳፍረው። ወይኔ ጉዴ!
አባዬ እውነቱን ንገረኝ። ለእናቴ ምንም አልነገርካትም አይደል? ለእናቴ ዴኒዝ ላይ ያደረግኩትን ነገር ከነገርካት፣ የምር ከነገርካት? የኔ ውድ እሱ እኮ ሚስጥራችን ነው። አባዬ ነግረሃታል ብዬ እንዴት ፈርቼ እንደነበር። አይ መቼም አላደርገውም። አመሰግናለሁ አባዬ። ታዲያ መቼ ነው ብቻችንን ለመዝናናት የምንሄደው? የሚመች ጊዜ ስናገኝ እንሄዳለን። እሺ በቃ አንተ እንደፈለግ። ቃል እገባለሁ። እሺ ሰላም አቶ ማህሙት፣ እንኳን ደህና መጣ። ወይዘሮ ሌላን ፈልጌ ነበር። አለቃ፣ ወይዘሮ ሌላ ቤት የለችም፣ ወጣ ብላለች። ኧረ እባክሽ፣ የኔ ስህተት ነው። ለእሷ ሳላሳውቅ መምጣት አልነበረብኝም። በጣም ይቅርታ። ምንም ችግር የለውም። ሱዛን፣ ወደ ስራሽ መመለስ ትችያለሽ። እሺ፣ እንግዳውን ያስተናግደዋለሁ። ቆይ ለምንድን ነው በድጋሚ የመጣው? የእውነቴን ነው ምልሽ እመቤቴ፣ አንቺን ማየት በመቻሌ በጣም ደስ ብሎኛል። ትሰማኛለህ? ከእኔ ጋር የያዝከውን ጨዋታ አቁም። አሁኑኑ ከዚህ ቤት ውጣ። ከዛሬ በኋላ እዚህ ቤት ውስጥ ላይ አልፈልግም። እሺ? የቀድሞ ሚስቴ አታስቢ። አንቺን ለማግኘት አይደለም የመጣሁት። ወሳኝ ሰው ላገኝ ነበር የመጣሁት። ግን እዚህ ቤት ውስጥ ሁሌም ከአንቺ ውጪ ሌላ ማንም ስለሌለ አሁኑኑ ወጥቼ በፍጥነት እሄዳለሁ። እያዋሸሽ ነው አይደል? አትልፊ፣ በፍጹም አላምንሽም። እንደዚህ እንደምትይኝ ገምቼ ነበር፣ ግን ምናልባት መርት የሰጠኝ ስጦታዎች ስታይ ታምኚኝ ይሆናል፣ አይታወቅም። ለምንድን ነው ይሄ አንቺ ጋር ያለው? ኦይኩ ውዴ፣ መጀመሪያ ነገርኩሽ እኮ መርት ነው ስጦታ ብሎ የሰጠኝ። ገባሽ? ወይዘሮ ሌላ፣ መርትን ለማሳመን የተቻለኝን ሁሉ እያደረግኩ ነው። የኦይኩን ትክክለኛ ማንነት ሲያይ ይተዋታል። ግን ደግሞ በዚህ ጉዳይ ላይ አንቺም ልትረጅኝ ይገባል። ምን እንደምትፈልጊ ብቻ ንገሪኝ። መርት በዚህ 2 ቀን ውስጥ ወደ ፋሽን ቤቱ ይመለሳል። በዛ ደግሞ እርግጠኛ ነኝ ከአንድ ነገር በስተቀር መርት ኦይኩን የሚያስታውሰውን ነገር ሁሉ ከዚህ አስወግጃለሁ። አንድ ነገር ብቻ አስቀምጫለሁ። ምንድን ነው የቀረው? የእራት ወቅቶች የልብስ ስብስብ ውስጥ አንድ ነጭ ቀሚስ አለ። ግን መርት ያንን ሲያይ ኦይኩን ማስታወሱም ሆነ አንቺን በየቀኑ ለዚህ ነገር መውቀሱ አይቀርም። ስለዚህ ይሄ ቀሚስ በፍጹም እዚህ መሆን የለበትም። እሺ በቃ አሁኑን ወደ ሌላ ልብስ ቤት ልከዋለሁ። አይ በጭራሽ አይሆንም። ለምን? ማለቴ እሺ፣ ግን ለእኔ ብትሰጪኝ። ቀሚሱን የሚያምር አድርገሽ ነው የሰራሽው፣ ወድጄዋለሁ። እኔ እንደሚመስለኝ ከሆነ ይህንን ቀሚስ
መርትን ላይ በዩ በጣም የሚወደው ይመስለኛል። ምን ትያለሽ? አይኖቼን ማመን አልቻልኩም። በጣም ነው የምታምኑ። የእውነትህን ነው መርት? አምላኪ ሆይ የእውነት በጣም ነው የምታምኑ። እንዳንቺ ያለሽ ፍቅረኛ ስላለኝ በጣም እድለኛ ነኝ። ከእኔ በላይ ማንም እድለኛ ነኝ። እውነት ይህንን እሱ ራሱን የሰጠሽ ሲነም? ካፌው ጋር እንድንገናኝ ቀጥሮኛል። ሲመስለኝ የጋብቻ ጥያቄ ሊያቀርብልኝ ነው መሰለኝ። ምን ብዬ እንደምመልስለት ራሱ በጭራሽ አላውቅም። ዛሬ ነው አንቺን የሚያገኝሽ? አዎ፣ ግን ከዛ በፊት ጸጉር ቤት መሄድ ፈልጋለሁ። ምክንያቱም ደግሞ ዛሬ በህይወታችን ምርጡ ቀን የሚሆነው። መቼስ ብቻችሁን ነው የምትሆኑት አይደል? አዎ፣ ሁለታችን ብቻ እንድንሆን ብሏል። ሰራተኞቹንም አስቀርቷቸዋል። ዛሬ ስራ የለም የተባለው ለምን ይመስልሻል? ለማንኛውም ማስጠንቀቂያሽን ሰጥተሽ ከጨረሽ መሄድ ትችያለሽ። እኔ አሁን ከኡጉዝ ጋር ወደ ገበያ መሄድ አለብኝ። ውይ ኦይኩ ውዴ፣ ታሳፍሪያለሽ። እንኳን ደስ አለሽ አትይኝም እንዴ? ምን ነው ተናደድሽ እንደ? ኦይኩ ውዴ። ሲነም ላንቺም ሆነ ለመርት ግድ የለኝም። እሺ ምንም አይገባሽም እንዴ? እንደምታውቂው ታጭቻለሁ፣ ላገባ ነው። መርት ለእኔ ያለፈ ታሪኬ ነው። የፈለገው ማድረግ ይችላል። በነገራችን ላይ አሁን የነገርሽኝ ነገሮች በሙሉ እውነት ከሆኑ እንኳን ደስ አለሽ። ካላመንሽ 11 ሰዓት ላይ ወደ ካፌው መጥተሽ ራስሽ ማየት ትችያለሽ። ለማንኛውም መልካም የሸመታ ጊዜ። ይቅርታ፣ መግባት ትችላለሁ? ዴኒዝ፣ እንዴት ይሄ እውነት ሊሆን ይችላል? ንገርኝ፣ እንዴት ሊሆን ይችላል? አባቴ ፈህሚ እኮ እንደ አባቴ የማየው ሰው ነው። እንዴት እንደዚህ አይነት ነገር ያደርጋል? ቺናር፣ ያየውና የሰማው ነገር ለማመን በጣም ከባድ እንደሆነና ይህንን አይቶ ደህና ለመሆን በጣም ከባድ እንደሆነ አውቃለሁ። ግን ደግሞ እርግጠኛ ነህ? እውነት አባት ፈህሚ እንደዚህ ያለ መጥፎ ነገር አንተ ላይ ያደርጋል? እስኪ ንገረኝ። አላውቅም፣ ምንም ነገር አላውቅም። ነገር ግን ሁሉም ነገር ወደ እሱን የሚያመለክተው። እሺ ምንድን ነው የማደርገው? ዴኒዝ፣ ምን ማድረግ እንዳለብኝ፣ ማንን ማመን እንዳለብኝ ምንም አላውቅም። ቺናር፣ ዴኒዝ እባክሽ አሁን ብቻዬን መሆን እፈልጋለሁ። ግን እርግጠኛ ነህ? ጥሩ ሁኔታ ላይ አይደለህም እኮ። አዎ ብቻዬን በሆን ይሻለኛል። ራሴን ማዳመጥ አለብኝ። የግድ ራሴን ማረጋጋት አለብኝ። እሺ እንዳልክ። እህቴ ሱዛን። አቤት ወይዘሮ ዴኒስ። ማን የመጣው? አቶ ማሙት ነበር። ለምንድን ነው የመጣው? ወይዘሮ ሌይላን ለማግኘት ነበር የመጣው። እሺ ጥሩ፣ አመሰግናለሁ። አምላኪ ሆይ፣ እዚህ ቤት መኖር እኮ ነው የቀረው። ሄጄ ፊት ለፊት ማናገር ያለብኝ ይመስለኛል። ጊዜው በጣም ሳይረፍድ በፊት ዓላማውን ማወቅ ያለብኝ ይመስለኛል። ተንቀሳቀሰ እንዴ? አይ አልተንቀሳቀሰም ውዴ፣ በጣም እኮ ገና ነው። አንድ ነገር ልንገርሽ፣ ልጃችን ወንድ ይመስለኛል። ለምን እንደዛ አሰብክ? በቃ ይመስለኛል። ታውቃለህ፣ ግን እኔም እንደዛ ይመስለኛል ውዴ።
ግን ምንም ይሆን ምን በጣም ነው የምወደው። ልጄን ለማስደሰት ስል ደግሞ ምንም ነገር አድርጋለሁ። እኔም አሁን አንድ ዓላማ ብቻ ነው ያለኝ። እሱም አንቺንና ልጄን ደስተኛ ማድረግ ነው። አሁን እኔን የምፈልገው ይሆናል። በጣም ከባድ ጊዜ ነው ያሳለፍኩት። አሁን ግን ሁሉም ነገር አልፏል። ሁሉንም መሰናክሎች አንድ በአንድ እናልፋቸዋለን። መጥፎውን ነገር በሙሉ አልፈነዋል። ጥሩ ጊዜያት ይመጣሉ። አንቺ፣ እኔና ልጃችን ደስተኛ የሆነ ቤተሰብ ይኖረናል። ቆሺ ኤሲንንስ እሷንም ልትተዋት ትችላለህ አይደል እንዴ? በጭራሽ። ግን ደግሞ አንቺና ልጄ እንድትቀበላችሁ ለማድረግ ትንሽ ጊዜ እፈልጋለሁ። እኛን ከተቀላቀለችን በኋላ በጣም ደስተኛ ቤተሰብ እንሆናለን። ዋናውን መሰናክል ረስተዋል። ምንድን ነው እሱ? አባትህ። አያረሳሁትም። እሱ መሰናክል በቅርቡ ይወገድልናል። ለእሱ አንድ ትልቅ ነገር አዘጋጅቼለታለሁ። እሺ፣ እንገናኛለን። እንዴት አሁን ትታመማለህ? ምን ነው? ተው እንጂ ፋሚ፣ በደም ጠንከር በል እንጂ ምንድን ነው? ይግቡ። አባዬ መድኃኒትህን አምጥቼልሃለሁ። አመሰግናለሁ ልጄ። ምንም ጥሩ ስሜት እየተሰማኝ አይደለም ልጄ። በጣም እያሳልህ ነው አባዬ። ቫይታሚንም አምጥቼልሃለሁ። ከመተኛትህ በፊት ደግሞ ቆንጆ የሆነ ሻይ ይዤልህ እመጣለሁ። እሺ? አመሰግናለሁ የኔ ልጅ። እንዲህ መጥፎ ስሜት ውስጥ ሁኜ አንቺ ባትኖሪ ምን እንደሚወጠኝ። እኔም አንተ ስላለኝ በጣም ደስተኛ ነኝ አባዬ። በጣም አመሰግናለሁ። በቃ አሁን ልሂድ። ዝግጅቱ እንዴት እየሄደላችሁ ነው? በጣም በፍጥነት እያለቀ ነው። ጥሩ። ከአንቺ በላይ አቶ ማሙት የጓጓ ይመስላል። ልክ ነኝ? ያው የሚጠበቅ ነው። ይሄ ለእሱ የመጀመሪያው ዝግጅት ነው። እሺ፣ ውጭ የነበረውን የአቶ ማሙትን ድርጅት ስም እኔ እንጃ ማስታወስ አልቻልኩም። እንግዲያውስ አዲስ ነው ማለት ነው። አዎ ልክ ነሽ። ካላመንሽ 11 ሰዓት ላይ ወደ ካፌው መጥተሽ ራስሽ ማየት ትችላለሽ። እማዬ፣ በቃ አሁን መሄዴ ነው። የት ልትሄጂ ነው ልጄ? አንድ ጉዳይ አለኝ። ወይ አምላኬ! ቀኑን ሙሉ ክፍሏን ዘግታ ቆዝማ ነው የዋለችው። አሁን ደግሞ ተናዳ ነው የወጣችው። ይገርማል። የሆነ ነገርማ ሆናለች። ይቺ ልጅ አለምንም ጥርጥር አንድ የሆነችው ነገር አለ። ሼፍክ ያለ እንዴ? እናንተ እነማን ናችሁ? ይቅርታ እህቴ፣ እኛ ጓደኞቹ ነን። ጓደኞቹ ከሆናችሁ እዛ ሆናችሁ አትደውሉ? ለምን እዚህ ቤት ድረስ እሱን ፍለጋ መጣችሁ? ደውለንለት ነበር ግን አላነሳ ሲለን ተጨንቀን ነው። ሼፍኪ የተወሰነ ገንዘብ ተበድሮን ነበር። ልናስታውሰው ፈልገን ነው። ምንም አትጨነቂ እመቤት። የምን ገንዘብ ነው? ሼፍኪ ምን እንደሆነ ያውቃል። እሱ በጊዜ ከከፈለ ምንም አናስቸግረውም። ስለ ረበሽንሽ ይቅርታ። መልካም ቀን ይሁንልሽ። ውይ ሼፍኪ፣ እንደገና እስካሁን ያጠፋው ገንዘብ አልበቃ ብሎህ ነው? እሺ ወንድሜ፣ እንዴት ነህ? ተስተካከለልህ? አዎ ወንድሜ፣ በጣም ያምራል። አሪፍ ሆኗል። በጣም ጥሩ። ሰላም ሲናም፣ ወይኩን አናገርሻት? በትክክል አዎ፣ በደንብ ነግሬያታለሁ። እውነት? ምን አለችሽ? ስሜታዊ ሆና ለረጅም ሰዓታት በላይ ስታለቅስ ነበር። ማለቴ በእርግጠኝነት እንደወጣው አልቅሳለች።
በእርግጠኝነት ትወደኛለች። አዎ፣ ከምን ጊዜውም በበለጠ አሁን ትወድሃለች። ምን ማለት ነው? ነግራሻለች እንዴ? አይ ምንም አላለችኝም፣ ግን አይኗን አይቼ ገብቶኛል። ስለዚህ ወዝጉር ምንም አያሳስብ። በቅርቡ አንድ ላይ እንሆናለን። በእርግጠኝነት ተስፋ አድርጋለሁ። እውነት በዚህ ፍጥነት ሲነምን ሊወዳት ይችላል? አይ በጭራሽ አይሆንም። እርግጠኛ ነኝ ሲነም እየዋሸች ነው። ግን ደግሞ ለምንድን ነው ያንን ቀሚስ ስጦታ የሰጣት? ምናልባትም የምሩን ረስቶኝ ይሆናል። ምናልባት ፎቶዎቻችንንም አጥፍቷቸው ይሆናል። ይሄ ነገር እውነት ነው ወይስ ሲነም አሁንም በድጋሚ እየዋሸችኝ ነው? እንዴት አድርጌ ልወቅ? ወዴት ነው እንደዚህ እየተጣደፈች የምትሄደው? ተኪን ምን አደረክ? ልጅህም ማዳን ቻልክ አይደል? ከእስር ቤት ይወጣል አይደል? አይ ኑራን፣ ሞክሬ ነበር ግን አልቻልኩም። አዝናለሁ። ቆይ አልገባኝም። በል ንገረኝ፣ ምን ለማለት ፈልገህ ነው? ልጃችን ጥፋተኛ አይደለም አላልክም እንዴ ተኪን? ታዲያ ለምንድን ነው አሁን አይፈቱትም የምትለው? ኑራን፣ እንደዛ ነበር ማስበው፣ ግን ደግሞ ልጅሽ ጥፋተኛ ነው። ሕገ ወጥ ንግድ ሲያደርግ ነበር። አይ አይሆንም። ሰርዳር ጥፋተኛ ሊሆን አይችልም። እሱ አያደርገውም። ኑራን፣ አንቺ እንዳልሽው ቢሆን ኖሮ እኔም ደስ ይለኝ ነበር። ግን ያሉት ምስክሮችና ማስረጃዎቹ እንዳሉ እሱ ላይ የሚጠቁሙ ናቸው እና ዛሬ ፍርድ ቤት ያቀርቡታል። ሰርዳር ለረዥም ጊዜ እስር ቤት መቆየቱ አይቀርም። በቃ ንጹሕ አየር ተቀብዬ ልምጣ። እውነት እንዳልሆነ ተስፋ አድርጋለሁ። ምክንያታዊ ማብራሪያ እንደሚኖረው ተስፋ አድርጋለሁ። እባክህ እባክህ ተኪን ተኪን ቺናር፣ ለምንድን ነው እንደዚህ የምታደርገው? ቺናር፣ አንተ እውነቱን እንድታይ ብዬ ነው። ፈህሚ ኮጃቤ ለዓመታት አንተን ከጎኑ ያቆየበት ምክንያት አንድ ብቻ ነው። የቤተሰቡ ስም በግድያ ወንጀል እንዳይነሳ ለማድረግ ነው ጥረቱ። ቺናር፣ ስለ አንተ ግድ የለውም። ለአንተ የማስበው ብቸኛ ሰው እኔ ብቻ ነኝ። እመነኝ፣ ሌላ ማንም ሰው የለም። አንተንስ እንዴት ብዬ ነው ማምነህ? ምክንያቱም እኔ ትክክለኛ አጎትህ ነኝ። እኛ ወደድንም ጠላንም ደማችን አንድ ነው ቺናር። ምንም ነገር ብትናገርም ውስጥህ እኔ የምናገረው ነገር እውነት እንደሆነ ያውቃል። ነገር ግን ማመን አልፈለግም። እንግዲያውስ ሂድና ራሱን ፈህሚ ኮጃቤን አይኑን እያየ የዛን ጊዜ ምን እንደተፈጠረ ሁኔታውን ግልጽ አድርጎ አንድ በአንድ እንዲያስረዳህ ጠይቀው። ሌላ ምን አይነት ተጨማሪ ውሸቶችን እንደሚነግርህ አላውቅም። ግን ምንም አይነት ነገር ይበልህ፣ ይህን እውነታ ከአይኑ ላይ አይተህ ፈህሚ ኮጃቤ ውሸታም እንደሆነ ትረዳለህ። በድጋሚ የቁማር ዕዳ ይዞብን መጣ። ሰዎቹ ቤታችን ድረስ መጥተው እያስፈራሩን፣ እሱ አሁንም ይክዳል። ቆይ ጠብቀኝ ብቻ ሸፍኪ። አንተን ምን ማድረግ እንዳለብኝ እኔ በደንብ አድርጌ ያውቃለሁ ሸፍኪ። የት ነበርክ ሸፍኪ? በጣም አመሸህ። አይ ሁልጊዜ የሚመጣው በዚህ ሰዓት ነው። ውይ ሲያሳዝን። ከጓደኞች ጋር ተላለፋችሁ። ጓደኞች መጥተው ጠብቀው ነው የሄዱት። በጣም ተናደው ነበር። ቆይ ስለ የትኛው ጓደኛዬ ንገረኝ እስቲ። ስንት ጓደኛ ነው አንተ ያለህ? እነዚያ የቁማር ጓደኞች ቤታችን ድረስ መጥተው አስፈራርተው እንሄዱት። ቆይ ምንም አታፍርም እንዴ? እዚህ ቤት ውስጥ እኮ ሚስትና ሴት ልጆችህ አሉ። እንዴት እንደዚህ አይነት አደጋ ላይ ትጥለናለህ? አይ ሴል፣ ምንም ስለማታውቂው ነገር አትናገሪ። ምንም አውቅ ያስፈልገዋል? እነዛ ሰዎች እኮ በሬ ድረስ መጥተው ነው ገንዘቡን መክፈል እንዳለብህ የነገሩኝ።
እነዛ ሰዎች ምናልባት እራት ጋብዘኝ ሊሉ ነው የመጡት። ያው ተሳስተው ነው የሚሆን። በስተት የተፈጠረ ነገር ነው። መዋሸት እንኳን አትችልም። ለነገሩ እስከ ዛሬ አንድም ነገር በትክክል አድርገህ አታውቅም። በተሳሳተ መንገድ ተረተሹ። እባክህን ሼፍኪ፣ በቃ አትልፋ። በቃ አብቅቷል። አይሴል፣ ምንድን ነው የምታወሪው? ሼፍኪ፣ በቃ አብቅቶልሃል። አብቅቷል። ትዳራችን አብቅቷል። ይኸውልሽ አይሴል፣ በል ረፍ፣ አትንካኝ። አሁን ውጣና ማደር የፈለክበት ዳር፣ ከዛ እንፋታለን። ይቅርታ ግን እኔ ነኝ ይቅርታ መጠየቅ ያለብኝ። እንደዚህ እንዲሆን አልፈለግኩም ነበር። በጣም ይቅርታ። ምንም ነገር እንዳልተፈጠረ መንገዳችንን መቀጠል እንችላለን። ይቅርታ አድርጊልኝ። እንሂድ ሌላ። በዚህ ጋር እንሂድ አይደል? ብንሄድ ይሻላል። ነይ። እቅድ ስታሳካ የሚፈጠረው ነገር የህይወት አንዱ አካል ነው ይባላል። አይ ማህሙድ፣ ለማስመሰል ስትሞክር ልክ እንደ ጎረምሳ ፍቅር ውስጥ እየገባህ ነው። አቶ ማህሙድን ፈልጌ ነው የመጣሁት። እሺ፣ አሳውቀዋለሁ። ይግቡ። አቶ ማህሙድ እንግዳ መጥቷል። ዛሬ ግን ቀጠሮ አልነበረኝም። ያልተጠበቀ እንግዳ ሆንኩብህ አይደል? ወይዘሮ አውሁ፣ መልስ ለማግኘት ጉብኝት ላይ ነሽ እንዴ? ጅል አትሁን እባክህ። አሁኑኑ ማውራት አለብን። እሺ፣ ግን አሁን ላይ ስብሰባ አለብን። አይ አሁኑኑ ማውራት አለብን።